እንዴ? እናንተ የትም በተበለቃቀጣችሁ በተበረጋገዳችሁ ቁጥር እኔ ቤታ ምን አባታችሁ ላርገላችሁ? ተሰብስባችሁ መቀመጥ ነው። አሁንም እናንተ ስላነሳችሁት እንጂ እኔ ምንም የሚመለከተኝ ታሪክ የለም። ኮመንት ላይ 10 ጊዜ ደጋግማችሁ ስለጻፋችሁ ነው። አረፌ በምን አውቄ የሆነ ቪዲዮ ተለቋልና ቤታ ናት ይላሉ እንዴ? ቅመም አረጉኝ እኮ ያማቸዋል እንዴ ሰዎች? መጀመሪያ ስራታቸውን አይዙም። እኔ ለራሴ ነው የራሴን የተናገርኩት። ምንድነው የተናገርኩት? ለጠይቃችሁ እንትና ቪዲዮ ተለቀቀላላችሁኝ ነገር ሼር ላረጋችሁት መልስ መስጠት ያለብኝ መልሻለሁ። ቢካዝ እኔም ቤታ ባለጌ ያሳደጋት አስተዳደጉ ያስታውቃል። እኛ ጨዋ ሁሉ ያሳደገን ካፋ የሚወጣው ቃል ሲሰቀጥጥ ምናምን ልጇን ካደች ሰውነቷን የሰራች ስንት ስም ሲጠፋ እኮ እኔ ማንም ሳይጥለኝ ተቋቁሜ የቆንኩ ሰው ነኝ። ገብቷችኋል አይደለ? የዛ ሰዓት የሴት መብት ተከራካሪ ነን የምትሉ እንትናን ገደለ ሚስቱን ገደለ አርቲስት ምን የምትሉ ወጣችሁ አልቆማችሁም። ፌር ሆናችሁ አልቆማችሁም። ሳይድ ይዛችሁ ነው ያላችሁት። አረ ደጋረኩ ነው የምላችሁ። ከዚህ በኋላ እኔ ተስፋ ቆርጫለሁ በእነሱ። ምን አረግሽ ቢሉ ለማንም ማብራሪያ አልሰጥም። ደጋረኩ እንኳን ሌላም ካለ ጨምራለሁ ነው ብላችሁ የሁለት ቀን ወሬ ነው። ከዛ በኋላ ነው በራሱት ዳቤት ታዬ ባሬ ጠፋሽ ቲክቶኩ ዝም አለ ሞቅ አርጊው ነው የሚሉት። አባታቸው አፋቸውን ይከፍታሉ። እና እኔ የምናገረው ምንድነው ራስ በቃማ ይሄ ትልቅ ነገር አይደለም፣ ብርቅ አይደለም፣ አዲስ ነገር አይደለም። ይሄ አዲስ ነገር አይደለም ጋይስ። ማንም ሰው የሚያደርገው ነው በህይወቱ የሰው ልጅ የሚያደርገው። እዚህ ምድር ላይ ያልሆነ ነገር አይደረግም። የሆነ ነገር ነው የሚደረገው። በቃ የተፈጠረ ነገር ነው የሚደረገው። ግን ምንድነው ራሳችሁን እንደንትን አትዩ ነው የሚያናድደኝ። ራሳችሁን እንደንትን አትዩት። እንደ ጨዋ በቃ እንደ ስርዓት እንዳለው ሰው እንደተለወጠ ምንም በህይወታችሁ አድርጋችሁ እንደማታረጉ አትዩ ነው። እና ሌላን ሰው ዳውን ለማድረግ አትሂዱ ነው የኔ ነገር እንጂ ይሄ ምንም ማለት አይደለም። ለኔ ምንም ስንት ነገር አይተናል እኮ ቴሌግራም ላይ። እና ራሳችሁን ከፍ አድርጋችሁ ሌላውን ሰው ለመጣል አትሂዱ ነው። ቴንክ ዩ። ይሄ እኔ ሐሳብ ያለኝ እንጂ ህዝብ በጣም ነው የሚወድሽ ማርያምን ጠላት አለው ሲሰምቻል ነው። እኔ እኮ እግዚአብሔርን ነው የምላችሁ። እኔ ሰው ቢጠላኝ አምላክ ይውደደኝ። አምላክ አይጣላችሁ። አንድ ሰማይና ምድርን ህዝብን የፈጠረ አምላክ ከያዛችሁ ማንም ቢነሳባችሁ እግዚአብሔር ነው የሚጠብቃችሁ። እኔ በዛ ነው ማምነው ማርያምን። ሰው ወዳለው የሚወደኝን ወዳለው የሚያከብረኝን አከብራለሁ። ለሰው ሟች ነኝ፣ በተለይ ለወደድኩት ሟች ነኝ። ከዛ በተረፈ ግን ምንድነው ሁሌም ሰውን ይዤ ሳይሆን አምላክን ይዤ ነው የምሄደው። ሰውም እኮ ሊወደኝ የሚችለው እኮ አምላክ በእነሱ ተመስሎ ነው አይደል እንዲወደኝ አምላክ የሚያደርገው። ግን እኔ በጣም የሚያዘንኩትኝ በአንዳንድ ነው ማለት እንደዚህ አሁን እንትና ከንትን ፎቅ ላይ ተወረወረ፣ እንትና ባሏ ደበደባት፣ እንትና ቤቷ ህይወቷ ተመሰቃቀለ፣ እንትና ላይ ቺት አረገች እንዲያሉ ማለት ብዙ በቃ ለሴት ተቆርቋሪ ምናምን ይሆና የእውነት ናቸው የእውነት ነው የሚናገሩት ብዬ ያሰብኳቸው ሰዎች በቦታው አልተጠበቁ ላይ ካላለ በጠበቅኳቸው ቦታ እንትና አላሉ። ፌር ናቸው ብዬ ነበረው በኩል ያስባሉ ብዬ ነበር። ግን ኤኒዌይስ እኔን ስሜን ጠርቶ ማንም ሰው ካልተሳደበ መብታቸው ነው። እኔ በዛ ነው ማምነው፣ መብታቸው ነው። እኔን ያኔ ኦኬ አርቲፊሻል በሆነ ምንም ችግር የለውም። ቢያንስ ፊቴን አሳያለሁ። አታስብ ለሱ አርቲፊሻልን ምንም ቢያንስ በኮንፊደንስ ወጥቻለሁ። አንተ ተደብቀ በፌክ አካውንት አልከስከስ እንጂ እና እኔ አይመለከተኝም። እኔ ስሜ በተጠራበት በአሽሙር እኔ አሽሙር እንዳውም አልወድም። ባይዘው ብዙ ጊዜ የምጠቃው ምንድነው ሰው በአሽሙር ሲያወራ እኔ አሽሙር ስለማልችል በፍለፊት ነው የምጋፈጠው። ማንንም ቢሆን በፍለፊት ነው ቆርጬ ገማምሼ የሚሄደው ሁሉንም ማለት ነው። ግን በአሽሙር ለሚመጣ በአሽሙር ደና አድርጌ ለጠልጣቸዋለሁ። ስሜን ለጠራ ደግሞ በደንብ አድርጌ ማለት ነው ዩቲዩብ ላይ ሲሸቅልባችሁ ነው ሙሉ ደግሞ አሳይቻቸዋለሁ ደግሞ ማለት ነው። አንድ ቀን ቪዲዮ በሰራ ነው አይታችኋል። ስንቱ ዩቲዩብ ላይ ለሚንደፋደፈው አይታችኋል። በቃቴ ግን እኔ እግዚአብሔርን ሰው ስሜን ካልጠራ ምንም አይመስለኝም። ግን በአሽሙር ምናምን ለሚያወራ አሽሙር ተለማምጄ እመጣለሁ። ችግር የለውም። እንዴት አድርጌ አሽሙር እንደምንለማመድ አሳያቸዋለሁ።
እንዴት አድርጌ አሽሙር በጣም ነው አሽሙር የምጠላው ሚካኤልን። እኔም አልችልበትም፣ ያስታውቅብኛል። አሽሙር ሳወራ ግን መለማመድ አለብኝ። እኔ አሽሙርም እውነቷን ነው ዲቦራ፣ አሽሙር የሚያወሩ ሰዎች ቁጭራ ሰፈር ያደጉ ነው የሚመስለኝ። ይሄ በቃ ኩሽ ሰፈር ያደጉ በቃ እንደዚህ በቃ ማለት እኔ ከአንድ ሰው ጋር በግላጭ የተጣላሁት ሰው ከሆነ በግላጭ ነው የሚሄድበት ህዝብ ካወቀ። አንዴ ደግሞ ተጣልቼ ፍቱ ከተባለ በቃ ፈታው። ስነዛነዝ አሉልም እንደ ሰገጤ እግዚአብሔር ምስክር ነው። ያው የሆነ ቦታ ነገር ብሎ ስነዛነዝ አሉልም በቃ ፍቺ ቤታ ከተባልኩኝ በቃ ያን ሰው በቃ ቦታው ያለበት አልደርስም። ግን ሰው አሽሙር ሲያወራ ላይክ በጣም ነው የሚገርመኝ። በውስጥ አንዳንድ ሰው መጥቶ ይቅርታ ጠይቆ ምናምን ፈትቻለሁ በቃ ምናምን ልጄን እንሳኝ አልደርስም ምናምን ያሉ ሰዎች በአሽሙር ላይክ እናንተን አታክ ሊያደርጉ ይፈልጋሉ። እኔ ደግሞ በግልጽ ነው የምመጣላችሁ። ሰው ዝም ሲላችሁ ተከበሩ።